ከማህበራዊ ቫይረስ ታካሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። ነኝና ሌሎች ተኮር ዜናዎች መመራላችሁ ነው ያርሻምበል ነኝ። አዲስ ለሆናችሁ ሰብስክራይብ እና ደውል ምልክት በመንካት ቤተሰብ ይሁኑ። ከማህበራዊ ቫይረስ ታካሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው ነው አሉ የጤና ሚኒስትር ዶክተር መቅደስ ዳባ። ሚኒስትሩ በሰጡት መግለጫ እንዳሉት እስካሁን የማህበራዊ ቫይረስ ምርመራ ከተደረገላቸው 7 ሰዎች መካከል 11 ቫይረስ ተገኝቶባቸዋል። በቫይረሱ ከተያዙ ውስጥ የ6 ሰዎች ህይወት ማለፉን እና 5 ሰዎች ደግሞ የህክምና አገልግሎት እየተደረገላቸው መሆኑን ተገልጿል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የኮካይ ፕሬዝዳንት ሆነው ተመረጡ። በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ የኮፕ 32 አስተናጋጅ ሀገር ሆና መመረጧ ይታወሳል። ይህ ተከትሎም የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑትን ጌዲዮን ጢሞቴዎስ ዶክተር ኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመልክቷል። በዚህ መሰረት ጌዲዮን ጢሞቴዎስ ዶክተር ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላት እና ዓለም አቀፍ አገሮች ጋር በተባበሩት የኮፕ 32 ዝግጅት የሚመሩ ሆነዋል። ኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥና ማዕቀፍ ኮንቬንሽን አባል ሀገራት ለኢትዮጵያ የማዘጋጀት ኃላፊን በመስጠታቸው ምስጋና አቅርበዋል። በአዲስ አበባ ከተማ ያለ ደረሰኝ በሚንቀሳቀሱ በ997 የደረቅ ጭነት ተሽከርካሪዎች ላይ እርምጃ ተወስዷል አለ የከተማዋ ገቢዎች ቢሮ የቢሮ ህዝብ ግንኙነት ዳይሬክተር ሰውነት አያለ እንደገለጹት የተሽከርካሪዎች የህግ ታዛዥነት ግንዛቤ ለማሻሻል እና ለመዲናዋ የገቢ አቅም ለማሳደግ ቁጥጥር ስራዎች በትኩረት እየተሰሩ ነው ብለዋል። በደቡብ ምስራቅ እስያ በተገኘ ታይላንድ በተከሰተው የጎርፍ አደጋ ከ13000 በላይ ሰዎች ከቀያቸው ተፈናቅለዋል። ይህ የከባድ ዝናብ ባስከተለ የጎርፍ አደጋ ከ18 ሰዎች ህይወታቸው ሲያጡ ከ13000 በላይ የሚሆኑ ደግሞ ከቀያቸው ተፈናቅለዋል። በአደጋ ከ2 ሚሊዮን በላይ የሚሆኑ ሰዎች ተጎጂ መሆናቸውንም የቢቢሲ ዘግቧል። ፕሬዝዳንት ታዬ አጽቀሥላሴ አስቼክ የሪፐብሊክ ሃንጋሪ ስሎቬኒያ እና ክሮኤሺያ ሀገራት መሪዎች ጋር ተወያይተዋል። ፕሬዝዳንቱ ታዬ ከመሪዎች ጋር የመከሩት በ7ኛው የአፍሪካ አውሮፓ ህብረት ጉባኤና ጎን ውይይት በመዋናነት በአገሪቱ መካከል ያለውን ግንኙነት ለማሳደግ ነው በሚል ዙሪያ እየተባበረ እንደነበረ ተመልክተዋል። የተለያዩ ክልሎች እና ከተማ አስተዳደሮች የሚገኙ የብልጽግና ፓርቲ አመራሮች የልማት ስራዎችን ጎብኝተዋል። አመራሮችን ባለፉት ቀናት በሁለተኛው ዙር የመደመር መንግስት እይታዊ ዘርፎች ምርት በሚል መራ ስልጠና ሲወስዱ ቆይተዋል። በዛሬም ዕለት በሰለጠኑባቸው አካባቢ በተለያዩ ዘርፎች እየተከናወኑ የልማት ስራዎችን ተዘርዝረዋል፣ ጎብኝተዋል። ዜናውን ወደ እናንተ መመራውን ያድር ሻምበል ነበርኩ። አዲስ ደግሞ ሰብስክራይብ እና ደውል ምልክቱ በመንካት ቤተሰብ ይሁኑ። አጫጭር ዜናዎችን ይመልከቱ።